ለመርዳት ሰው መሆን በቂ ነው ይባላል። በቂ ነው ብዬ አላስብም። ለምን እኔ ሰውን ስረዳ፣ ለሰው ስጨነቅ፣ ለሰው ምስል ኖሬ አንድ ቀን እርዳታ የድምፅ እርዳታ ብጠይቅ እርዳታውን አላገኘሁትም። ሰው ለማንኛውም እኔ ለመንግስት ጥያቄ ያለኝ ለምንድን ነው ዜጋ ኢትዮጵያ የሆነው በሙሉ ለምንድን ነው ፓስፖርት የማገኘው? በቃ በስነ ስርዓት ከልጅነታችሁ ጥያቄ ምንድን ነው በሚመለከተው አካል እንድታደርሱልኝ እጠይቃለሁ ማለት ነው። በቃ መታወቂያ እንደሚያገኙ ለምንድን ነው ፓስፖርት የማገኙት? አሁን ስንቱ ልጆች ኢትዮጵያ የሆኑት ልጆች ስንቱ በመጥፎ መንገድ እየሄዱ ወይም ለቤተሰብ ብር አልተረፈ ወይም ልጆቹ በጤንነት ወደ ሀገራችሁ አልተመለሱም። ለምንድን ነው ይሄ መንግስት ችላ የሚለው? ማለት ደላላውን መያዝ ከመንግስት አቅም በላይ ከሆነ ኦኬ፣ ግን ልጆቹ እንዳይሄዱ ለምንድን ነው ፓስፖርት ማይሰጣቸው? ፓስፖርት ቢኖራቸው እነዚህ ልጆች የህፃናቶች ወደ ስደት የሚሄዱት በበረሃ በቀጥታ በህጋዊ መንገድ መሄድ ይችላሉ። ለምን ቀላል አይደለም። 800,000 700,000 1 ሚሊዮን ድረስ ነው እየተጠየቁ ያሉትና ለምንድን ነው ለወላጅ ስቃይ ነው? ወይም መንግስት አልተጠቀመ ወይም ደግሞ ማለት ምንድን ነው ቴክኖሎጂ ሰልጥነዋል ምናምን ይባላል አይደል? የሰለጠነ ቴክኖሎጂ ለምንድን ነው ይሄን መስራት ያቃተው? እና ሌላኛው ደግሞ በንግድ ባንክ፣ አሁን በንግድ ባንክ ነው ብር እየተላከላቸው ያለውና ለምንድን ነው በዛ በንግድ ባንክ ስማቸውንም ማለት ፎቶ፣ ስልክ ቁጥር ምናምን ይወጣል? ለምንድን ነው በዛኛው መያዝ ማይቻልበት ምክንያት ለምንድን ነው? ብር እንግዲህ ኢትዮጵያ ነው እየተላከ ያለው በንግድ ባንክ ነው። እነዛ ሰው መያዝ የለበትም? ለምንድን ነው መንግስት እምቢ ያለው? ለምን መንግስት ለምንድን ነው ዝም ያለው? ለመርዳት ሰው መሆን በቂ ነው ይባላል። በቂ ነው ብዬ አላስብም። ለምን እኔ ሰውን ስረዳ፣ ለሰው ስጨነቅ፣ ለሰው ምስል ኖሬ አንድ ቀን እርዳታ የድምፅ እርዳታ ብጠይቅ እርዳታውን አላገኘሁትም። ለማንኛውም እኔ ለመንግስት ጥያቄ ያለኝ ለምንድን ነው ዜጋ ኢትዮጵያ የሆነው በሙሉ ለምንድን ነው ፓስፖርት የማገኘው? በቃ በስነ ስርዓት ከልጅነታችሁ ጥያቄ ምንድን ነው በሚመለከተው አካል እንድታደርሱልኝ እጠይቃለሁ ማለት ነው። በቃ መታወቂያ እንደሚያገኙ ለምንድን ነው ፓስፖርት የማያገኙት? አሁን ስንቱ ልጆች ኢትዮጵያ የሆኑት ልጆች ስንቱ በመጥፎ መንገድ እየሄዱ ወይም ለቤተሰብ ብር አልተረፈ ወይም ልጆቹ በጤንነት ወደ ሀገራችሁ አልተመለሱም። ለምንድን